الله سبحانه وتعالى بقرآن من إلى يا أيها الذين آمنوا نعم إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين إن أنت مؤمنوش عند وري يزو كمتا عند فاسق ما ننتو يالتوك فتثبتوا يعني فتبينوا يعني فتثبتوا رقابل زنبله أتمنوا نقرون أتأرى እንደዚህ ሰምቻለሁ ብለህ ሰው እንዳትጎዳ በስህተት የማይደረግ ነገር እንዳታደርግ በስህተት ሰው እንዳትጎዳ ሰው እንዳትገድል ማንኛውም ወሬ ሲመጣልህ ረጋ ብለህ አስብ ጠይቅ እንጂ ወዲያውኑ እርምጃ አትወስድ ይላል አላህ Subhanahu Wa Ta'ala በጣም ቆንጆ የሆነው ምክር ነው ያ አዩሀ الذين آمنوا إن جاءكم فاسق بنبأ አንድ የማይታመን ሰው ማንነቱ ያልታወቀ ሰው አንድ ወሬ ይዞ ከመጣ فتبينوا يعني تثبتوا الرقاقت ونتنو يهوري بل أن تصيبوا قوما بجهالة على ما وق سون دات تقودوا على ما وق يعني سون دات تقدل فتصبحوا على ما فعلتم نادمين كذبوا هلا نقروا كالفي بزوت السسات الله لكن سو قد لهال سو قد من هونال رقابل قد وريسم تشبله انتنا توسد ارمجات توسد ይላል طيب ይህ አያው የወረደው አንድ ሰበብ አለው አሉ አንድ ምክንያት አለው ورد في سبب نزولها أن بني المصطلق የሚባሉ አንድ ቀቢላ ነበሩ አሁን ነብያችን ሰለላሁ ዐለይሂ ወሰለም አንድ መልእክተኛ ላከላቸው ዘካት ስጡን አለ ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም በመላው አገር እየላኩ የአመቱ ዘካት ይሰበስቡና ከዛ ለፍቆራዎቹ ይሰጡ ነበር አሁን አንዱ ተላከና ዘካት ለመሰብሰብ ብሎ ሲሄድ በመንገዱ ማአድር ምን እንደመጣበት አላቀም ከመንገድ ተመለሰ ለነብያችን ምን አላቸው እነዚህ ቀቢላ በኒ المصطلق የሚባሉኮ ዘካት አንሰጥም ብሎ ለጠሩነት እየተዘጋጁ ነው አላቸው هذا فاسق ለጠሩነት እየተዘጋጁ ነው እና ዘካት አንሰጥም ብለዋል ብሎ ለነብያችን ነገራቸው ነብያችን በጣም ተናደዱ እንዴት ዘካት አይሰጡም ደሞ ምን አጠፋን ነው አሁን ከኛ ጦርነት የሚከፍቱ አሉና ሰይድና ኻሊድ ኢብኑ አልወሊድ የጦር መሪ ነው ትልቅ የጦር መሪ ተዘጋጃሉት ወታደሮቹ ይዘህ ተዘጋጅ ወደዚህ በኒ المصطلق የተባለው ቀቢላ ልትሄድ ነው ጦርነት ልትከፍት ነው አሉት እሺ ብሎ እየተዘጋጀ የበኒ المصطلق ጥሩ ሰዎች ናቸው አለቃቸው ዘካት ይዞ መጣ فقال يا رسول الله من ነው ያንተ መልእክተኛ እየጠበቅን ዘገየህን እኮ ይህ ዘካት ነው ብሎ ሰጣቸው እንዴ የኔ መልእክተኛ እኮ ወደናንተ መጣና ዘካት አንሰጥም ጦርነት ነው እንከፍተው ብላችሁ አልነገራችሁም አልመጣም መልእክተኛ የሚባል አልመጣንም አለ ለካ ነብያችን አወቁ ይህ ሰው የዋሽቶ ነው እንደዚህ ያለው አሁን ምን አሉ ኻሊድ ኢብኑ አልወሊድ ሄዶ ጦርነት ቢከፍት ኖሮ ስንት ሩህ ያጠፋ ነበር ስንት ሰው ስንት ደም ይከሰከስ ነበር በምን በነብያችን ውሳኔ ነብያችን አላወቁም ስላላወቁ ቶሎ እርምጃ ወሰዱ ኻሊድ ናና ጦርነት ከፍታለህ አሉ እና አላህ ምን አላቸው ያ አዩሀ الذين آمنوا يعني يا رسول الله እናንተ ያመናችሁ ሰዎች إن جاءكم فاسق አንድ የማይረባ ሰው መጥቶ አንድ ወሬ ከነገራችሁ فتبينوا ረጋ ብላችሁ ጠይቁ ያ اخي ሰው መጥቶ ጦርነት ነው የምንከፍተው ዘካት አንሰጥም ብለዋል አለ አሁን ምን ማድረግ አለብን ሌላ ትልካለህ ከዛ በኋላ እውነቱን ታውቃለህ እና ይሄ ነገር ሁላችን የምናደርገው ችኮላ ነው ስለዚህ አላህ Subhanahu Wa Ta'ala ማንኛውም ነገር ሲመጣበት አትቸኮል ይላል